እንዴት ነህ? ሰላም ነው እንዴ? ሁሉ ሰላም ሰላም ነው። ምን እያደረክ ነው? ምን እያደረክ? ምን ላድርግ? ግራ ገብቶኝ ነው። በቃ የምሄድበት ጋር ዝም ብዬ ጊዜ ለማሳለፍ ብዬ ነው። ጸሎት እያደረክ? አዎ። ምን ላድርግ እንደሚሄድ እውነቴን ነው። ይሄን ያባ የምሄድበት ቦታ ሲጠፋኝ በቃ ልሸሸግ ልደበቅ ብዬ ነው። ና እስቲ እዚህ አውራኝ። እኔ የት ልግባ? ግባ በዛች። እሺ ና። እንዴት ነህ? በእናትህ ወንድሜ ተወኝ። በእናትህ ህይወት በጣም ከብዶብኛል። አድርጎብኛል። ምን ልሁን እያልኩኝ በቃ አሁን እኮ እያየሁህ ጸሎትም እያደረክ ምናምን እያየሁ ነውና ምን ሆነብኝ ነው ብዬ። አዎ እኮ በቃ ግራ ገባኝ። ወደዚህ ብል ቤተሰብ አለኝ ሽሮ ሜዳ አሉኝ ቤተሰብ። እነሱ ጋርም እንዳልጠጋ ወንድሜም አባቴ በህይወት ከሄደ ቆየ። እናቴ ክፍለ ሀገር ናት። ማን ጋር ልጠጋ? ብቻዬን በቃ ዝም ብዬ እስቲ አስብ እንደዚህ ሆኜ በቃ እኔ አባት ግራ ገብቶኝ በቃ ምን ለምንከው አሁን አምላክ እንደዚህ እስከመች ነው የምሆነው? እባክህ ለውጠኝ። እንደዚህ እንደ ፈጥረኛል እስከመች ነው እንደዚህ የምታንገላታኝ? እባክህ ሰው አድርገኝ ነው ያልኩት። እባክህ ሰው አድርገኝ። ከሰው ነው የተፈጠርኩት። ሰው አድርገኝ ነው ያልኩት። እውነት ወንድሜ ምን ላድርግ? ተቸገርኩ። በዛ ላይ ኦፕራሲዮን ላይ ደካማ ነኝ። ስራ እንዳልሰራ እንኳን የጉልበት ስራ እንዳልሰራ መልእክተኛው እባላለሁ። ቢያንስ እኮ ሰውን ውስጡንም ሲሰሙት መልካም አይደል? የሚሰማን እኮ ነው ያጣው አይደል? እና እስቲ እንደ ወንድም እኔ አሁን ምን ላግዝህ? እባክህ እርዳኝ ወንድሜ። ምን ላግዝህ? ምንድን ነው የሆንክብኝ? እስቲ የሆነ ነገር አማራ። እውነት እርዳኝ ወንድሜ። እውነት እርዳኝ። ወይ ነው ተጣጣ የምታባየ ምን ሉላ ምላክ ይሄ ስንት ይመስላል? ከምር ነው። ቤተ ክርስቲያን በር ላይ ነን እኮ ያለ ነው አይደል? እንዴ ልብስ ራሱ ይሱሪ ከሰውት እንደዚህ ነው የራሱ ምን ነው እያልኩኝ በቃ እውነት በቃ እሱም የጨነቀኝ ከምንም በላይ ጠዋት መጣው ቁጭ ብዬ እንደዋልኩ ነው እዚሁ ወደዚህ በዚህ ግቢ ሽከረከ ወደዚህ ጥበቃዎች ሲያባሩ ምሽ እያልኩ ሄዳለሁ። እተኛለሁ አንድ ቦታ፣ ወደዚህ መለሳለሁ። እዛ ጋር ደግሞ የሆነ ምግብ አለ ሲባል እሱን ሲያባሩ ወደዚህ እየተመለስኩ ተኛለሁ። በቃ በዛን ያሳለፍኩኝ የዛሬዋን ቀን። ስለዚህ ጸሎትን ሰምቶልኝ እውነት ወንድሜ ስም ማን ነበር? ይቅርታ መልእክተኛ። እኔ ሰዎች የትኛው ምን ጣቢያ ላይ ነው? እኔ ሰዎች አድርስ እያሉ እዚህ በቲክቶክም በፌስቡክም ነው የምሰራው እና ይልኩኛል። እንዳንተ ያለው ወንድሞችን መንገድ የጠፋባቸው ሰዎች ትንሽ ለማገዝ እንሞክራለን። 100 ብር ቻሌንጅ እቺን የሚሰጡ ልጆች አሉ። እሱን አንስቼ ነው የሰጠው። አንተ አሁን እነሱን መርቅልኝ። እግዚአብሔር ለነሱ ከፍ ያለ እንጀራ ይስጣቸው። ከፍ ያለ እንጀራ ይስጣቸው። የመጨረሻ እንጀው ከፍ ያርጋቸው እግዚአብሔር። እውነት እግዚአብሔር እነሱን ያሳይ፣ ከፍ ያርጋቸው። እውነት ወንድሜ መልእክተኛው እውነት ይኸው ጸሎቴ ከነሳለ ጌታ ሽንዳተታዩ ችግር ሸፈር እነሱ ሊያዩ ስለሚችሉ እውነቴን ነው። ደስ ብሎ ነው በጣም እግዚአብሔር እውነት ቅጽ ብለሽ አንዳንድ ጊዜ ሰው እኮ ማውራትም ይፈልጋል አይደለ? ሰው ፈልጎ በጣም ማውራት የምትፈልገው ሰው ካል ና ቁጭ በልና እናወራ። ለሁለት ወር አይል ታፍሰን ታስረን አሁን ዛሬ ግን መምጣት ምንም ነገር አላል። 2 ወር ከ10 ቀን ዛሬ
ነው የተለቀቁት። ታስራ በቃ መፈታት ነው ዛሬ። ገላይ ተባይ ነው ገና መውጣት ስለሆነ ነው። አሁን ምንም ሳንቲም የለም እጅ ላይ 10 ብር አሁን ከመንገድ አገኘሁት። 10 ብር ሰጥቶ እውነት ለምን ከመሬት አገኘሁ? ወድቆ የኔ አባት ምንም ነገር ምንም ነው። በዚህ እድሜ በቃ ያለ ማውቅ የተሰቃየ የኔ አባት የተሰቃየ። ይሄ ስንት ይመስላል? አላምንም። እና እስኪ በእጅ ያዘውና ከዛ በኋላ እናወራለን። እስቲ በእጅ ያዘው። አሁን ሳታምነኝ እጅ ላይ ነው ያለው። አሁን አምናለሁ። ያው 5000 ብር ነው እሷ። እሺ በስመ አብ። ይሄን እንግዲህ ለማመስገን ቃላቶች ያጥሩኛል። እንዴት ብዬ በጣም ይኸውልህ እናቴ ፈጣሪ ነው ላከልኝ። እውነት እግዚአብሔር የኔ አባት ልዘርቅ ያልኩ የኔ አባት በእውነት ምንም የለም። ሰው ሲርበው ምንም ያደርጋል። በጣም አመሰግናለሁ። በቃ አሁን ትንሽ የለም። ቀጥታ ወደ ቤተሰቦች ጋር እሄዳለሁ። የት ነው ቤተሰቦች አሉ? ወደ ደቡብ ክልል። ከዛ በፊት ልጨምራ ይኸውልህ አሁን ቆይ እኔ ስልክ ቁጥር ልስጥህ ና ልሸኝ። የኔ አባት ለምን ሰው አደረከኝ? እውነት ዛሬ እኔ የተወለድኩ ቀን መሰለኝ። እውነት ሰው አደረከኝ። እኔ ሳሎን እኔ እንዳልኩ መልእክተኛ ነኝ። 100 ብር ቻሌንጅ ያለ ማዘጋጀው እዛ ውስጥ በቃ ሰው 100 ብር ይልካል። ያቺ ተጠራቅማ ነው ለአንተ። እኔ በእውነት ምንም ቢሆን እንደውም በእውነት እኔ ቃላቶች ያጥሩኛል። የኔ አባት በጣም ጉርጣችሁ በእውነት በጣም የተወለድኩ ቀን በቃ የኔ አባት እንኳን ደስ አለ። ይሄንን ደግሞ ለትራንስፖርት ይሆናል። ያዝ አይ በቃል ስንት እንደሆነች አላወቅኳትም። አሁን ስለቀናነስንላት ያዛት። ከዚህ በቀኛ ለትራንስፖርት አንዳንድ ነገር ደግሞ እቺ ትሆናለች። ያስ በጣም ወዳችኋለሁ። እግዚአብሔር አምላክ ይርዳችሁ ፈጣሪ። አሁን ወደ ፈለክበት ሜር ትችላለህ። በጣም አመሰግናለሁ። በእውነት ከመቃብር እንዳነሱኝ በእውነት ከሞት እንዳናችሁ። እሺ እናቱም ተጣበ ሄዳ ያው ስራ መስራት አልችልም። 24 ሰዓት እሱን ይዤ ነው ያለው እስከ 5 ዓመት ነው። እስቲ እንዴ እናቱም ተጣበ ሄዳ 5 ዓመት ሞላት። ምን ለምን ትታየደች? ያው የልጁ ሁኔታ የጤናው ሁኔታ ችግር በጣም አስቸጋሪ ነበርና ራሱን መቆጣጠር አይችልም። እሺ ሁሉን ነገር በቃ እንትን ነውና ከበዳት መከራው ማለት ነው። አሁን እንዴት ነው ያስተዳደሩት ያሉት ታዲያ? አሁን 24 ሰዓት እሱ ይዤ ቁጭ ነው ያለው። አንድ ስራ ተቸግሬያለሁ ማለት ነውና እንዴት ነው የሚያድሩት? ቤት አላችሁ? ቤት ደብረ ብርሃን ነው የምኖረው እኔ። እሺ ከደብረ ብርሃን ነው እየተመላለስኩ እስካሁን ድረስ የማሳክመው ማለት ነው። ነው እንግዲህ እንትን ለማለት ጋር ምንም እያስኩ ነው። ከታክሲ ላይ እየለመንኩ ምናምን ነው አሁን ለማደሪያ እንኳን እንትን እያልኩ ያለሁት ማለት ነው። እዚሁ ተጠግታችሁ የምታድሩት? አዎ። ጀግና አባት ነዎት ግን። አዎ ምን ላድርግ፣ ሰው የወለደውን አይጥልምና እንግዲህ መቼስ ምን ይደረግ። ለማንኛውም እኔ እንግዲህ መልእክተኛው እባላለሁ። ሰዎች ነው የሚያግዙኝ አድርስ እያሉ ይልኩኛል እኔ አባቴ እና ባጠቅሞትም ለምሳ እንድትሆን እንግዲህ እቺ ስንት ትመስለውታለች? 10 ወንድም አለ ዘሪ ባረክልኝ ልጆች ይባረኩልኝ እና ጤና ይስጥ ወንድም አለ እግዚአብሔር የልጅ አምላክ ይርዳህ ነው የምለው። አሜን አሜን። እሱ በቃ እኔ የምለው ነገር የለም። በቃ ዘሪ ባረክልኝ። ይሄ ልጅ
እንጃ እኔ ለዚህ መስዋዕት ከፍያለሁ። እሱ አምላክ ይርዳህ ነው የምለው። ደስ አለ ባባዬ። እኔ ምንም ምለው ነገር ነበር ቃላት የለኝም። በቃ እኔ አሁን ምን ብዙ ታሪክ እንዳላበዛ እንጂ እህት ወንድሞቼም እናቶቼም ከፊቴ ሸሽተዋል። ምንም ሀሚት አይደለም፣ እውነቴን ለመናገር ነው። እግዚአብሔር የሚያውቃል። ማንም ሰው የለኝም ከጎኔ እና ስለዚህ ይሄንን አይቶ እግዚአብሔር አንተን ጥሎልኛል። የዚህ ልጅ አምላክ ረድቶኛል። እሱ ይርዳህ ነው የምለው። በቃ ሌላ ምንም ምለው ይጨምሩ። እግዚአብሔር ይስጥልህ። ጤና ይስጥ ወንድም አለ። ተባረክ ተባረክ። እግዚአብሔር ይስጥልህ። እግዚአብሔር ይስጥልህ። ባባዬ ደስ አለ ያላቀም መልእክተኛው እግዚአብሔር የላከ መልእክተኛ አንተ ነህ። ይሄን ያባል ነነዌ ህዝብ ነፃ ያወጣ ነብዩ ዮናስ አንተም በችግር ላይ ዛሬ ደርሰልኝ። እውነቴን ነው። እግዚአብሔር ይስጥህ። ጤናን ይስጥህ። ተባረክ። እኔ እንዳልኩት መልእክተኛ ነኝ። ይሄን ሌላ ያክሎት ሌላ ሰው ነው። ሻባቴ በቃ እነሱ ነው ይድረሳቸው። ምርቃኑ ለነሱ ዋናው እኮ አቢ አድራሹ ወደሃለሁ። እሺ ዋናው አድራሹ ነው። እሺ አድራሹ ነው ዋናው። እኔ አባት እነሱ ባሉበት እኔ ጌታ ሰው እንዳይቀማ። እሺ እሺ አስገባ። ምንድነው የምትፈልገው? ምሪንዳ በቃ ይገዛልሃል። እሺ ወደሃለሁ። ወደሃለሁ። እሺ እሺ አሜን። አሜን። ደስ ብሎኛል ስለተገናኘን። እሱ እንደማላም ተባረክ። አራራራ እኔ ምን ይገባኝ? ምን አለኝ? እኔ ምን በረከት አለ? በረከት ያለው አንተ ጋር ነው። እግዚአብሔር ይባርክ። እሺ መልካም ጊዜ። በቃ ብዬ ቻው። ችግር የለውም አባቴ፣ ችግር የለውም። በቃ እኔ ጌታ አካውንት አለውት እንዴ? አለኝ። እስቲ ንገሩኝ ጠጋ ብለው። ይቅርታ በጣም 1044 50 10 999 ስልክዎትስ 13 0913 12 47 77 እሺ እኔ ጌታ በቃ እግዚአብሔር ይርዳዎት። እንግዲህ አሜን። እኔ ካሰላ ነበር የመጣሁት። የዛሬ ወር ተፈረደልኝ። ቦታ ተወስዶብኝ አስገልብጠው ሰዳሉኝ። ያን ለገንዘብ አነሰኝ። ዛሬ 2300 ብር ይዤ መጥቼ ስታዲየሙ ጋር ነው የወረድኩት። 2 ሰዓት ተኩል ላይ መጥቶ ኤጀንሲ ዘይ ነው የማውቀው። ከዛ በኋላ አላውቅም። ሄዳለሁ፣ ቆማለሁ፣ አለቅሳለሁ። ምንም ማንን ልጠይቅ? ዘረፉት። ዋው ሰነዱ አለ። ይኸው አልተወሰደም። ሰውየው በእውን ሰነዱ ይወስዳል። ይኸው አልተወሰደም። የኔ ጌታ ይተውት እስቲ፣ ይምጡ እስቲ፣ እዚች ውስጥ ይግቡ። ይኸው አልተወሰደም። የሚያስፈርዱበት ተፈርዶልኛል። ቦታው ካርታ ይኸው። አሁን ብሩን ዘርፈውት ነው። ብሩ ተወሰደ። እስቲ ይምጡ፣ እዚች ይግቡ፣ ይምጡ። ብሩ ወሰዱት። ስንት ብር ነው የወሰዱበት? 2300 ብር። ዛሬ 78 ዓመቴ በግንቦት በቃ 79 ዓመቴ እንጀምር ብላል። የሞት ልጆች ናቸው። ለነሱ ብዬ እንጂ እኔ 78 ከእንግዲህ ወዲህ ቤት መሰረት አልጥልም። ሚስት አላገባም አሉ። ለነኚህ ለሞት ልጆች ብዬ ነው። የኔ አባት ማን ነው? ሀብታም ነው። እዛ ወሰደ። ከፍተኛ ፍርድ ቤት እዛ የታሰላ ነው። አሰላው ስከስ ለሱ ወሰነለት። ይግባኝ ሰጡኝ ስል ከለከለኝ። ፍትህ ቢሮ ሰው ሂድ ይዞኝ መጣ እዚህ። እሺ አመለከትኩ። ከዛ እንዲላክ ተደረገ። ለ6 ኪሎ ተላከልኝ። 6 ወር በ6 ኪሎ በሄደ በ5ኛው ወር ላይ ወሰነልኝ። አስገልብጠህ ሂድ ሲሉኝ አንለት ብር አነሰኝ። ሄድኩኝ። አሁን ዛሬ ይዘዋት የመጡትን ደግሞ ሰው ዘረቀውት። በሷ ተወሰደች። በቃ ተመልሻውን ቤቴ በምልግባ አሰልኩ። አሁን ዛሬ ወደዛ ነበር የሚሄዱት። ተወስኖልኛል። አስገልብጬ መሄድ ነበር። እንግዲህ 27 ነገ ነው አይደለ? በ27 መተው ሰዱ ነበር የተባልኩት። እሺ ይኸው እንግዲህ አሁን ብሩን ሲወስዱ በቃ ወደ ቤቴ መመለስ ነው። ሌላ ምን እድል አለ? የኔ አባት እስቲ እቺን ይዋት እስቲ። ስንት ትመስሎታለች? 10,000 ብር ናት። እሺ ይርሶ ናት አባቴ። እግዚአብሔር ይስጥልኝ፣ በጣም ይስጥልኝ የኔ አባት። አሁን ሀገሮትን ይገባሉ። ጭንቅላት የሚታደስ ምንም ጭንቅላት የለም። እዚህ ጋር ሳት ይነድብ የኔ አባት። ችንም ልጨምረው። ኧረ በቃኝ። የኔ አባት ያዝ ግድ የለም። ይበቃኛል። በቃ ግድ የለም። ተው እባክህ። እውነት የኔ አባት። ይሄው ይበቃኛል የኔ አባት። ይመኑኝ፣ ግድ የለም። ይበቃኛል። ይቀበሉኝ፣ ግድ የለም። እንደዚህ ተቸግረው ይበቃኛል ይላሉ አይደል? የኔ አባት እኔ አላውቅም። ከሰማይ የወረደ እንጂ ከምድር ያለ እንዳልኩት መልእክተኛ ነኝ። እሺ አባቴ፣ እኔ ሰዎች ብር 100 ብር የሚያዋጡ ሰዎች አሉ።
ከዛ እነሱን የሚያዋጡትን ሚዲያ ላይ ማለት ነው እሱን ሰብስቤ አምጥቼ እንደርሶ ለተቸገሩ ሰዎች አምጥቼ ነው ለሰው የምሰጠው። ደስ ብሎኛል ግን ተባረከ ዘሪው ጣለ። አሜን።